ላም ለእረኛው ሀብት ለቤት እመቤቷ ሲሳይ ናት። ነገር ግን ይህ ሲሳይ የሚገኝበትን የላሟ ጡት በበሽታ ከተጠቃ ሀብቱ ወደ ኪሳራም ሲሳይም ወደ በሽታም ይቀየራል። የላም ጡት በሽታ ወይም ማስታየት ማለት በባክቴሪያ አማካይነት የሚመጣም የጡት እብጠትና ቁስለት ሲሆን ወተቱ ለምግብነት እንዳይውል ከማድረጉም በላይ ላሟንም ለከፍተኛ ስቃይ ይዳርጋል። የላም ጡት በሽታ ወይም ማስታየት በወተት ላሞች እርባታ ላይ ትልቅ የኢኮኖሚ ኪሳራ የሚያስከትልና የወተትን ጥራት የሚቀንስ ዋነኛ ፈተና ነው። ሰላም ጤና ይስጥልኝ የቤት ኬር ኢትዮጵያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንደዚህ አይነት ወቅታዊ መረጃዎችን ታገኙ ደግሞ ሼር በማድረግ እንድተባበሩን ስልን በአክብሮትም እንጠይቃለን። ታዲያ አንዲት ላም በእንደዚህ አይነት በሽታ መጠቃቷ እንዴት እናውቃለን ካላችሁኝ የበሽታው ምልክቶች እንደሚከተሉት ስም ናቸው። በሽታው በሁለት መልክ ሊከሰት ይችላል። የመጀመሪያው ሊከሰት የሚችል የሚታይ ወይም ክሊኒካል የምንለው ሲሆን ይህም የጡት እብጠት፣ መቅላት፣ ትኩሳትና የወተቱ ሲታለብ መልክ መቀየር ለምሳሌ እንደ ደም መግል ወይም ውሃ መሆን የሚታይ ወይም ክሊኒካል የሚባሉ የበሽታው ምልክቶችም ናቸው። በሌላ በኩል ደግሞ የማይታይ ወይም ሳብ ክሊኒካል የምንለው ሲሆን ላሟም ሆነች በወተቱ በአይን ሲታይ ጤነኛ ይመስላሉ። ነገር ግን የወተቱ ምርት በከፍተኛ ሁኔታ ይቀንሳል። በላቦራቶሪ ሲመረመርም በባክቴሪያ ይገኝበታል። ታዲያ ክብራትና ክብራን እንደዚህ አይነት ምልክቶችን ካየን እንዴት እንከላከላቸው ያላችሁኝ እንደሆን ደግሞ የመከላከያ መንገዶች እጅጉን በእጃችን ላይ የሚገኛሉ። በጣም ቀላልም ናቸው። የጡትን በሽታን ለማከም ከመሞከር አስቀድሞ መከላከል እጅግም ይመከራል፣ አትራፊም ነው። ታዲያ እነዚህ ወርቃማ መንገዶችን መከተል ግዴታ ነው። ንጽህና፣ በድጋሚም ንጽህና መጠበቅ ለዚህ በሽታም ትልቁን ፍቱን መድኃኒት ነው። ላሟ በምትተኛበት ቦታ ደረቅና ንጹህ መሆንም አለበት። ጭቃና እጥበት የሌለው ብረት ለባክቴሪያ መራቢያ ምቹም ነው። ወተት ከመታለቡ በፊትና በኋላ የላሟ ጡት በንጽህና ለብ ባለ ውሃ መታጠብና በደረቅ ጨርቅ ማድረቅም ግዴታችም ነው። አላቢውም ሰው እጁን በሳሙና መታጠብም አለበት። ወተቱ በሚታለብበት ወቅት ጡት ሙሉ በሙሉ መጨረስም ግዴታ ነው። ያ ማለት ባዶ ማድረግ እያልኳችሁ ነው፣ አስፈላጊ ነው። ምክንያቱም በጡት ውስጥ የሚቀሩ ወተት ለባክቴሪያ መራቢያነት ስለሚያገለግሉ እስከ መጨረሻው ቢታለብ እጅጉንም ትርፋማ ነው። በሌላ በኩል ደግሞ የጡት ማጥለቂያ ወይም የቲት ዲፒንግ የምንለው ሳልቦ እንደተጠናቀቀ የላሟን ጡት በጸረ ባክቴሪያ ፈሳሽ ያ ማለት ለምሳሌ እንዳይወዲን ውስጥ በመንከር ወይም በመጥለቅ ይህ ልምድ ባክቴሪያ ወደ ጡት ቀዳዳ እንዳይገባም ይከላከላል። ሁልጊዜም ቢሆን መጀመሪያ ጤነኛ ላሞችን በመጨረሻ ደግሞ የታመሙትን መታለብም አለባቸው። ይህም በሽታው ከአንዱ ወደ ሌላው እንዳይተላለፍ እጅጉን በከፍተኛ ሁኔታ ይረዳናል ማለት ነው። ሌላኛው ደግሞ ይህ የማድረቂያ ሕክምና ወይም በእንግሊዝኛ አጠራሩ ድራይ ካው ቴራፒ የምንለው ነው። ላሟ ወተት እንዳታቆም ወይም እንዳታርፍ የሚያደርግበት ወቅት በሐኪም የታዘዘ የመከላከያ መድኃኒት በጡቷ ውስጥ እንዲገባ ማድረግም በሚቀጥለው የመውለጃ ጊዜ በሽታው እንዳይከሰትም እጅጉን ይረዳታል። በአጠቃላይ የላም ጡት በሽታን መከላከል ማለት የወተትን ጥራት መጠበቅ፣ የላሟን ጤና መንከባከብና ኪሳውን ትርፋማ ማረጋገጥ ማለት ነው። ንጹህ በረትና ጥንቁቅ አያያዝ ካለም ላሞ ሁልጊዜ የሚወተን ጥምንጅ ትሆንና ትቀጥላለች።